ባሌን ወደዋለሁ፣ ግን ይጠጣል፣ ያመሻል፣ ውጭ ያበዛል። በጣም ብዙ ሱስ አለበት። መውደዴ ይቀይረዋል ብዬ ነበረ፣ ግን አልሆነም። መውደድሽ ሳይሆን የሚቀይረው እሱ ካፈቀረሽ ከወደደሽ ነው የሚለወጠው። ምን እያልከኝ ነው? አይነ ሁሉ አይወደኝም ማለት ነው? አያፈቅረኝም? አይደለም፣ ወደዋለሁ ስላልሽ እኮ ነው እንዴ። ብትዋደዱማ ኖሮ ይሰማሽ ነበረ ብዬ ነው እንዴ። ከአንቺ በላይ የሚወደው ነገር ካለ ምኑን ተዋደዳችሁ? አንቺ ብቻሽን አፈቀርሽው እንጂ። እኔም ለሱም አልሆንለት የለም። ግን እሺ እንዲወደኝ ምን ላድርግ? ዓለምን አንቺ ጋር ሳይ የሰላም መገኛዋ አንቺ ጋር እንደሆነች ንገሪው። ተበሳጭቶ ሲመጣ በፍቅር ተቀበዩ፣ በፍቅር። እንደው ለመሆኑ ለምን እንደሚበሳጭ ለምን ጠጥቶ እንደሚመጣ ታውቂያለሽ? እኔ እንጃ፣ ብቻ ያለፈ ታሪኩን እያስታወሰ መሰለኝ፣ እናቱን እያሰበ። እናቱን ለምን አታሳዩ? እናቱ እኮ በሕይወት የለችም። እኔ ማለት የፈለግኩት አንቺ ጋር እንዲያት አድርጊው ነው ያልኩሽ። በመጠጥ የሚረሳውን ህመሙን አንቺ ማስረሳት ከቻልሽ መጠጡንም ማምሸቱንም ይተወዋል። በሽታውን ካወቅሽለት መድኃኒቱ እንዳገኘሽው ነው። ያው ግን ሁሉም በአንዴ አይሆንም፣ ቀስ ብሎ ነው። እስኪ እንግዲህ ሞክረዋለሁ። ጥሩ ሐሳብ ይመስላል። ይኸውልሽ ሊዲያ፣ ካመንሽበት ይሆናል። ፍቅርሽ እስከምን ድረስ እንደሆነ እወቂ። የኔ ያልሽውን ሰው ከቅፍሽ እንዳወጣ አድርጊ። ፍቅሬማ ቃላት አይገልጸውም። ፈጣሪን ከቅፌ እንዳይለየው ለምኜዋለሁ። ፍቅር ያግዝሻል። በርቺ። ሁሉንም በፍቅር ለማድረግ ሞክሪ። እንዲያፈቅርሽ፣ እንዲወድሽ